እነዚህን ሁለት ቪዲዮዎች በደንብ ተመልክቷችሁ ያ ጀማዓ ሐቁ የትኛው ነው የሚለውን ራሳችሁ ተመሰክራላችሁ። በደንብ ኮፒ ሊንክ እያደረጋችሁ እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። እኛ የምንፈልገው እዛ እንትና ማን ነው ኮልፌ ተቀምጠው እዛ ዱዓ እንድናደርግላቸው ነው ምናምን ይላል። መጀመሪያ ነገር የነሱ ፍላጎት የለም። የነሱ ፍላጎት ሚዕያር መለኪያ ነው እንዴ? ነገሮች መታየት ያለባቸው በሚዛን ሸርዕ ነው። የሸሪዓ ሚዛን ነው መታየት ያለበት። ሸሪዓው ምን ይላል? ይሄ ጥሩ ነገር። አህካም አልጀናኢዝ እኮ እንዲህ ራሱን የቻለ የሸሪዓ ድንጋጌዎች አሉ ዝርዝር። ደፍኑን ብቻ እንኳን ተመልክቶ ወደ 8 አህካሞች አሉት። የት ይቀበር፣ መቼ ይቀበር፣ ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች አሉ። ከዛ በኋላ የሞተው ሰው ይዘር እንዴት ይዘር አህካሙ ዚያረቲል ቁቡር ነው። እኛ ምን ፈልገው ማናቸው እነሱ? ሰላም አለይኩም